ስልካችሁ ፉል እያለ የተቸገራችሁ ሰዎች ካላችሁ ዛሬ እጅግ በጣም ጥሩ የሆነ መፍትሄ ይዤላችሁ መጥቻለሁ። አሁን ማሳያችሁን ፍሪ ክላውድ ስቶሬጆችን በመጠቀም ስልካችሁ ውስጥ ያሉትን እጅግ በጣም ወሳኝ የሚባሉ ዳታዎችን ለረጅም ጊዜ የምትፈልጓቸውን ዳታዎችን ክላውድ ላይ በማስቀመጥ ስልካችሁ ላይ ነፃ ስፔስ ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ ማሳያችሁ 5 ነፃ የክላውድ ስቶሬጆችን ነው ማሳያችሁ። እነዚህን ስቶሬጆች በመጠቀም የትኛውም ሀገር ላይ የትኛውም አካባቢ ሆናችሁ ኢንተርኔት ካለ ፋይሎቻችሁን ዶክመንቶቻችሁን አክሰስ የምታደርጉባቸው የክላውድ ስቶሬጅ አይነቶች ናቸው ማለት ነው። ስለዚህ ወደዛ ከመሄዳችን በፊት እንደተለመደው ለጆቶር አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ኤንድ ላይክ ሼር ማድረጋችሁ እንዳረሱ። የመጀመሪያው ክላውድ ስቶሬጅ ተብሎ የሚጠራው ነፃ ክላውድ ስቶሬጅ ብለን የምንጠራው ማነው ሜጋ የሚባል ነው። ይሄ ሜጋ የሚባለው እስከ 20 ጂቢ ድረስ ነፃ ነው። ስለዚህ እስከ 20 ጂቢ ድረስ ሜጋ የሚባለው ክላውድ ስቶሬጅ ላይ ዳታችሁን ስቶር ማድረግ ትችላላችሁ ማለት ነው። ይሄ ሜጋ የሚባለው ኢንድ ቱ ኢንድ ኢንክሪፕትድ ነው የሆነ ነው እና ለደህንነት ትኩረት የሚሰጥ የክላውድ ስቶሬጅ አይነት ነው ማለት ነው። ስለዚህ ሜጋን መጠቀም ትችላላችሁ። ሁለተኛው ደግሞ ጉግል ድራይቭ ብለን የምንጠራው ነው። ይሄ አብዛኞቻችን የምንጠቀምበት ነው። ይሄ ጉግል ድራይቭ ደግሞ 15 ጂቢ ነፃ አለው። ስለዚህ እስከ 15 ጂቢ ድረስ የምትፈልጓቸውን ዶክመንቶች ፒክቸር ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ቴክስቶችን ሊሆን ይችላል ወይም ሌሎች ዶክመንቶችን እስከ 15 ጂቢ ድረስ ነፃ ማስቀመጥ የምትችሉበት የጉግል ድራይቭ አይነት ነው። ይሄንን የክላውድ ስቶሬጅ አይነት ነው። ይሄ ጉግል ድራይቭ የሚባለውም ስለዚህ እሱንም መጠቀም ትችላላችሁ። ሶስተኛው ደግሞ ሚዲያ ፋየር ተብሎ የሚጠራ ነው። ይሄ ሚዲያ ፋየር የሚባለው ደግሞ እስከ 10 ጂቢ ድረስ ነፃ ነው። ስለዚህ እስከ 10 ጂቢ ድረስ የምትፈልጓቸውን ዳታዎች ምን ማድረግ ትችላላችሁ ማስቀመጥ የምትችሉበት የክላውድ ስቶሬጅ አይነት ነው። አራተኛው ፒ ክላውድ ብለን የምንጠራው ነው። ይሄ ፒ ክላውድም 10 ጂቢ ነፃ ነው። ይሄ ለደህንነት ትኩረት የሚሰጥ የክላውድ ስቶሬጅ አይነት ነው። ስለዚህ እዚህ ላይም የምትፈልጓቸውን ዶክመንቶቻችሁን በጣም ወሳኝ ናቸው፣ ለረጅም ዓመት የምንፈልገው ዶክመንት ነው እና እንዳይጠፋባችሁ የምትፈልጓቸውን ዶክመንቶቻችሁን በአጠቃላይ የቤት ካርታ ሊሆን ይችላል ወይም ሌሎችም ዶክመንቶች የትምህርት ማስረጃችሁንም ሊሆን ይችላል። እንደዚህ አይነት የሆኑ በጣም ወሳኝ የሆኑ ዶክመንቶቻችሁን እዚህ ላይ ስቶር ማድረግ ትችላላችሁ ማለት ነው። አምስተኛው አይስ ድራይቭ ብለን የምንጠራው ነው። ይሄ አይስ ድራይቭም እስከ 10 ጂቢ ድረስ ነፃ ነው እና ይሄ አይስ ድራይቭ የሚባለው ዘመናዊና ለአጠቃቀም ቀላል የሆነ የክላውድ ስቶሬጅ አይነት ነው። ስለዚህ እነኚህን ክላውድ ስቶሬጆችን በመጠቀም የምትፈልጓቸውን ዳታዎች በቀላሉ እዚህ ላይ ስቶር በማድረግ ስልካችሁ ላይ ያለ የስቶሬጅ መጨናነቅን በቀላሉ በዚህ አይነት መንገድ ማስተካከል ትችላላችሁ እና ስልካችሁም በቀላሉ ምን መሆን አይችልም ማለት ነው፣ ፉል እያለ አያስቸግራችሁም ማለት ነው። እነዚህን የምትጠቀሙ ከሆነ ስልካችሁ ፉል እያለ አያስቸግራችሁም ማለት ነው። ስለዚህ እናንተ እስካሁን ድረስ የምትጠቀሙት የትኛውን የክላውድ ስቶሬጅ አይነት ነው የሚለውን እዚህ ኮሜንት ላይ አስቀምጡልኝ እና ለምንስ ነው ያንን ክላውድ ስቶሬጆችን የመረጣችሁት የሚለውንም በዛው ኮሜንት ላይ እያስቀመጣችሁልን ሀሳብ እዛ ላይ ማንሸራሸር እንችላለን ማለት ነው። ለዚህ ለጆቶር አዲስ የሆናችሁ ሰዎች ካላችሁ አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳረሱ። መልካም ቆይታ ይሁንላችሁ። ሰላም ሁኑ። ቻው ቻው።